እሺ እንዴት መሰለሽ ብሩ እኔም እጅ አይደለም ልጆቹም እጅ አይደለም እንዲያልኩሽ ከሹፌር እጅ ነው የሚቀመጠው። ከዛ ወደ ሀገር ልንልክ ስንል ሐዋላችን አለ ሐዋላችንን የሚቀበለው ያነ ብር ሹፌሩ ጋር እያለ እቃ ስትገዛ እቃ ለራሱ የካርጎ እቃ በጣም ብዙ ብር ነው የተገዛው። በጣም ብዙ ብር። ሹፌሩ ምናዊ ነው ዜግነቱ ባንጋሊዴሽ ነው። 12 ዓመት አምናችሁ ያ ሁሉ ብር የዛ ሁሉ ቤታችሁ የሚኖር ሰራተኛ ብር አምናችሁ ባንጋሊ ሹፌር ጋር ነው የሚቀመጠው እያልሽኝ ነው ማሪ? ብዙ እኛ እሱን የምናምንበት እሱም እኛን የሚያምንበት ስላለ እሱ ጋር እኛ ምንም ችግር የለብንም። እሱ ለእኛ ጥግ ድረስ እንደውም ታማኝ ነው። የልጆች ብር ይኸው አንድ ቀን ነክቶ አያውቅም። እኛንም ብር አንድ ቀን ነክቶ አያውቅም። እሱም ባለ ስራ ነው። በቃ ለስራ ነው እንጂ የምንገናኘው ሌላ ነገር የሆነ እሱ ለኛ ክፋት ወይንም እኛ ለሱ ክፋት የለብንም እስካሁን። ቤቱን በስሙ ነው የተከራየላችሁ አይደል? አንቺም እሷም ጋር ማስመልላችሁ እሱ ነው የተከራየላችሁ እና ሹፌርም ነው የቤቱንም አከራይ ነው። እንደዛ ነው ሰውየው። እሱ በስሙ ነው ቤቱ። ስለዚህ አሁን ለኛ ምንም ማድረግ አይችልም። ደሞዝ ትከፍሉታላችሁ ለሹፍርና? ያው የሚሄድ ስራ ሲሄድ ሲመጣ የታክሲ ይከፈለዋል። ያንማ ደሞዝ ሳይሆን የራሱ የሆነ ስራ ሲሄድ ሲመጣ የምሽዋሩ ልክ ብቻ ነው የሚከፈለው። ከዛ ሀሱ ጋር እያለ ገበያ ስንሄድ እንደዚህ ገዛለሁ ትላለች። ተገዛዛ ሁሉም ነገር ማለት ነው እንጂ ማንም ሰው አስገድዶኝ አይደለም። ይሄን ብር እሷ ስታጠፋው ሲላክም ወደ ሀገር ሲላክም እዛ ወደ ለንደን ተብሎ ብር ሲቀየር ለራሱ ማን ነው የሚያስቀይረው? እኔ ነኝ። ይሄን ያህል ብር ዛሬ አስቀይር ይብላለች ስትለኝ እሺ ብዬ ብሩን ማስቀይርላት ደረሰኙን መስጣት እኔ ነኝ። የሚገርምሽ ብሩ ወደ ላይ አልገባኝም። በመጀመሪያ ደረጃ ሹፌሩ ባንጋሊ ሹፌር ጋር የነበረው ብር ስንት ነው ጠቅላላ? ጠቅላላ ባንዴ ስለማናስቀምጥ ያው ላኩ በተባለ ቁጥር ስለሚነሳ 1000 እስከ 2000 እስከ 500 ያኔ በእጁ ላይ እንዳለው ብር ነው እንጂ ተቀማጭ እኮ ይሄን ያህል ብድግ ይደረጋል። በደብተር የሰላም የራሄል የመቅደስ የካሊት እየተባለ አይመዘገብም እንዴ? እሱማ ልክ ነሽ። እሱ ዝርዝር አሁን ልጆቹና ሀሷ ስልክ ላይ ነው የሚገኘው። ሀኒ ስልክ ላይ አይደለም። ሹፌሩ ፋጡማ ስልክ ላይ ነው የሚገኘው ሂሳብ። ሁሉም ልጆች ቢሆኑ እኔ ሂሳብ አንድ ቀን ይዤ አላውቅም። አሁን ፀሐይ ጋር ስለምትነግረኝ ሂሳቤን አውቃለሁ፣ የእሷን ሂሳብ አውቃለሁ። የልጆቹን ብር ግን እያንዳንዱ ካርድ እንኳ ቢሞላላቸው ቀንሳ የምትልከው ማለት እሷ ነው። ሂሳብ የምትይዘው እሷ ናት። ዛሬ እንደዚህ ብር መጥቷን ሀገሌ ጋር ስላት ገብታ የምትጽፍላቸው በስልካቸው እሷ ናት። እሱ ጋር ደግሞ በየወሩ ሂሳብ የምትዘጋው እሷ ናት፣ እኔ አይደለሁም። ይሄ ሁሉም ሰው ያውቃል። እሺ ታዲያ አንቺ የቤት ባለቤት ሆኖሽ ሳለ ለምንድን ነው ሁሉ ነገር እሷ ናት የምትመዘግበው? እሷ እከሌ ለምሳሌ እኔ ሀቢባ ይሄን ብር እናንተ ጋር አከራዮቼ ናችሁ፣ የቤት ባለቤት ናችሁ። ስለዚህ እናንተ ጋር አስቀመጥኩኝ። ኢጃዛ መጣው፣ ቤተሰብ ጋር መደወል ፈለግኩ፣ ካርድ ስገዛ ካለኝ ብር ላይ የምትቀንሰው እሷ ናት። አሁን ይሄው ይሄን ሆስፒታል ይሄን አላለሽ። ታዲያ ይሄን ማድረግ የነበረብሽ የዚህን ኃላፊነት መውሰድ የነበረብሽ አንቺ የቤቷ ባለቤት ነሽ ወይስ አንቺ ያስጠጋሻት ልጅ? በፊትማ ራሴ ነበርኩኝ። በኋላ እንዴት እንደተቀየረ አላውቅም እንጂ የዛሬ 2019 ጀምሮ እንዴት እንደተቀየረ አላውቅም እንጂ በፊትማ የልጆችን የስራዬን የራሴን ገንዘብ ኃላፊነት የምወስደው ሙሉ ለሙሉ ወጭ ገቢያን ራሴ ነኝ። ግን 2019 አካባቢ መሰለኝ አላውቅም በቃ ሂሳብ ሙሉ ለሙሉ ራሷ ናት የምትይዘው። የሚገርምሽ የራሴ ለራሱ ለምን ዛሬ የሆነ ነገር እኔ ሱቅ ለህር ለራሱ ብር ካፈለኩኝ እነሱ አሳከል ልጆቹ ጋር ለህር ካፈለኩኝ 10 ብር ብታሰጠኝ ከሹፌሩ ጋር ቀንሳ ለሱ ትጽፍለታለች። ስንት ብር አነሳኝ ስትለው 10 ብር ካላት 10 ብር ብላ ቀንሳ ሂሳብ መስራው እሷ ናት። ይሄን እሷን ብትጠይቂያትም ትነግርሻለች። ስለዚህ ከሹፌሩ ጋር ወጣ ለራሷ ብራንድ እቃዎች ስትገዛዛ ለቫኬሽን ምናምን ከልጆቹ ደሞዝ ላይ ለምን ብለሽ እንኳን አልጠየቅሽም? አልጠየቅኩም። እንደምሰጣቸው ነው የምነግራቸው። ሰሚራ ይሄን ብላለች እኮ ፋጡማ ማን ነው የሚሰጠን ሲሉ ለራሱ እኔ እሰጣቸዋለሁ ነው የምላቸው። አንቺ ለራስሽ ለምን እንዴ የልጆቹን ገንዘብ አታጥፊ? በኋላ እኮ የሰው ዕዳ እንገባለን ምናምን አትያትም ነበር? ለራሴ እየተቸገርኩ እንኳን ስለ ልጆቹ ብር አልኩሽ። እኔ ለራሱ በዛ ሰዓት ነው ብር ቸግሮኝ፣ ለምንድን ነው እኔ ቸግሮኛል እንዴት ነው አንቺ እኔን የምታደርጊው ብዬ አላውቅም። እኔ ብር እያለኝ ቸግሮኝ ልጆች ጋር ብር ተበድሬ ነው ጉዳይን የምሸፍነው። ብር እያለ ማለት ነው። ለምን ለሷ ቅድሚያ ስለሚሰጥ ይሄን እኮ ራሷም ታውቃለች። እንግዲህ ሊወስዳት የነበረው ማን ነው? ወደ ለንደን ሊወስዳት የነበረው የሆነች የጓደኛዋ እህት ናት። የጓደኛዋ እህት ናት። በፊት ለዛ ጉዳይ ስንት ገንዘብ ነው የቀየራችሁት ከዲናር ወደ ዩሮ? ፓውንድ እንግዲህ ወደ 3 ነጥብ ነው ብላኛለች። ለዛውም ደግሞ 3 ሚሊዮን የኢትዮጵያ ማላም እየሰራች ትልክልኛለች። የኢትዮጵያ 3 ሚሊዮን እየሰራች ትልክልኛለች ብላኝ ነበር። ወደ እንግሊዝ ሀገር ብር አይደለም የቀየራችሁት፣ ወደ ኢትዮጵያ ብር ነው የቀየራችሁት።
እዛ ጋር ልጅቱ መሰለችኝ ብሩን እዛ በፓውንድ አይደለም የሚባለው የካናዳ የለንደን ብር በዛ ይሄን ያህል ብር ለጠበቃ አስፈልጓል ስትላት ያችኛይቱ ለኔ ትነግረኛለች ሰሚራ ይሄን ተብያለሁ ዘይባ ይሄን ብላለች ስትለኝ እሽልና ያንን ብር ትቀይራለች አንቺ ባቀር ያኔ ሳይሆን እየቆየች የለም ወደ ኢትዮጵያ ትልካለች እንጂ እሷ አካውንት ያቺ ትሰጣታለች ወደ ኢትዮጵያ አካውንት ትቀይርና ያችኛይቱ እዛ ሀገር ትቀበላለች እዛም ለሷ በፓውንድ የሚሰጥላት ሰው ፈልጋ ለዛ ሰው በኢትዮጵያ ባንክ አካውንት ታስገባለች ማን እቺኛዋ ማን ነው ፋጡማ አዛ በኋላ ስንላት ወራቀት አንቺ አሁን አፍዝዛኝ ነው አደንዝዛኝ ነው ብለሽ ነው የምታስቢው ግን ትንሽ ለህሊናችሁ ትንሽ አይከብዳችሁ የመዳም ቤት ሽንት ቤት አጥበው ያመጡትን ገንዘብ እናንተ ስትበሉበት ስትጠጡበት ስትለብሱበት እንግሊዝ ለመሄድ ለደላላ ስትከፍሉበት ትንሽ ማለት ትንሽ እኮ ይከብዳል የሰው ብር ነው እንዴ እንዴት ሰው በሰው ብር ያዛል የመዳም ቅመም ነበርኩኝ እኔ እሷ ታማ ስትመጣ እግሯ እንደዛ ስኮን የሚያስወጣት የሚያስገባት የሚያበላት የሚያጣሳት ሳጣን እንጂ ቁጭ አልኩት ልጆች ከዛ በፊት ያሉ ልጆች ያውቁኛል እኔ ስራ አስገባለሁኝ ለራሴ በቢሮ ስራ ምገባ ሰራተኛ ነኝ እሷ ግን እዛ ቦታ ላይ እግሯ ያመጣ ሰው ለራሱ አሁን ድረስ እዛው ኩይት አለ እኛው እዛው ግቢ ማለት ነው እግሯ ደም እየዘራ መግል እየዘራ ግን በዛን ሰዓት እሷ ለለት ነው የመጣችው እኔ ጋር ይብቶሻል ሀስራ ቦታ ወጥቼ ነው ቤት ያመጣሁት አንቺ ቤት ያመጣት ማን ነው እሷ አህመድ ይባላል እኔ ያገር ልጅ ነው እሱ ደግሞ የሚያውቃት በእሱ የሆነ ልጅ አለ ኢትዮጵያዊ ነው ኢትዮጵያዊ ወንዶች አሉ እንደ ኩዌት አዎ አሉ እሱን የምታውቀው ልጅ ለሷ ጓደኛዋ ናት ይብቶሻል ሀዛ የሆነ ሌላ ቢሮ ነበረች እነዛ ቢሮዎች 3 ወር አስቀምጠዋት ቤት ልንለቅ ነው ስራ መግባት አለብኝ ሲሏት እንደዚህ ስራ ገባለሁ አለቻቸውና ሰው በሰው ማፈላለግ ጀመረች ሳይምራ ትባላለች ያቺም የደሴ ልጅ ናት እንደዚህ ነው ብላ ለዛ ለአህመድ ለምልሽ ስትነግረው እሱ ደግሞ ሲቋ እንዴት እህት ያለች እሷ ስራ ቦታ ነው የምትኖረው ቤቱ ባዶ ነው ልጠይቃት ያቺ ለምን አሟት አንድ ወር ቁልፍ ሰጥቻት እኔ ስራ ቦታ ሁኚ አንድ ወር ታማ ወደ ስራ ቦታዋ ተመልሳለች ገብቶሻል ስለዚህ ያቺ ላይ እንደገና ሰሚራ ናት እንደስትለው እሷንማ የምጠይቃታለሁ አሉና ሁለታቸው ጠየቁኝ መጣች እሷው ፋጡማ ማለት ነው ሁለት ልጆች ነበሩ እኔ ጋር ያስቀመጧት የኮምቦልቻ ልጅና የደብረ ብርሃን ልጅ ናቸው ያስቀመጧት እናት ቤት ነው የሚሰሩት እነሱ ስለሚያውቋት ብር ምናምን እያዋጡላት መድኃኒት እየገዙላት ወደ እኔ ላኳት ብር አግኝተው ቤት ተከራይተው ይዘዋት እስከሚወጡ ግን በኋላ ሳይው እነዛ ልጆች ሰው ቤት ነው የሚሰሩት 70 ብር ነበር የዛን ሰዓት ደሞዛችን በዛ 70 ብር እንዴት ነው አሁን የቤት ኪራይ ተከፍሎ እንደዚህ ለነሱም ለናንተም ስለዚህ አሁን አንቺ ይሄን ስራ ልጆች ጋር በጣም ብዙ ታወራለች ልጆች ጋር ማውራት ካቻልሽ እንደዚህ በዳር ስራ ማስገባት እኔ እችላለሁ አንቺ ልጆች ካመጣሽ ይሄን ስራ ለምን አሰሪም ስላት እሺ አለች አመጣች ስራውን ለ3 አመት ያህል አካባቢ በቃ በስራ ስርዓት እየሰራይ ነበር በቃ በስራ ስርዓት እግሯንም ተሻላት ቢያንስ ያና አሁን ትቆረጣለች ምናምን የተባለው ነገር ተሻላት ጥሩ ቦታ ላይ ደረሰች ቆረጫለሽ ተብላ ነበር እግሯን ትቆረጫለሽ ምንድነው ችግሯ ምን ሆና ነው በሳት ተቃጥላ ነው ያልሽ ከየማ ላይ እንትን የምንድነው ድንኳኑ የናፍጣና ይሄ ምንድነው የሚባለው የጋዙ የመኪናው ጋዝና ይሄኛው ጋዝ ምናነደው አለ አይደል እሱ ተቀላቅሎ የመኪናውን የዚህኛው ነው ብላ ሲጨምረው ፈንዲቶ ነው በዛ የተቃጠለችው በዛው አረቦቹ ያሳከሟት በኋላ ይጃዛለሽ ወይ ሲሏት እሺ ብላ ጓደኛ ጋር ሂዳ ሀዛ 3 ወር በኋላ ወደኔ የመጣችው ማለት ነው ኮንትራት ቤት ነው ተቃጠለችው የለም ጠፍታ እየሰራች ኦኬ እሺ አንዴ አሁን ይኸውልሽ ልጅቷን ጥሪያት አንደኛ ጥሪያት ትምጣና ከሷ የምንስማ ሁለተኛ ነገር አስቢ የእንትና ብቻ የሺ ብቻ በኢትዮጵያ ወደ 800 ሺህ ከሆነ ያንዳንዳቸው መኪ የያንዳንዳቸው ስንት እንደሚሆን ፈጣሪ ይወቀው በጣም ብዙ ልጆች ከታች አስገቢኝ እኛም ተበልተናል እያሉ ነው አስቢው የስንት ልጆች ብር እናንተ ጋር እንዳለ መኪያ ራስሽን ነፃ ለማውጣት ተመትቶብኝ ነበረ ምናምን እንድትይ አልፈልግም አንቺ የቤት ባለቤት ነሽ ኃላፊነት ማውራሽ ወሬ ለራሱ ገና አልጨረስኩልሽም እኮ እኔም በራሴ የማውቀውን ኢትዮጵያ ለራሱ መጥቼ እሷ እኔ ጋር ለራሱ እየኖር ነው ማለት ነው ሳታሳውቀኝ ሳውዲ ሂዲያ ልክ ለበረራ ልከር ስትል አሳወቀችኝ ልክ እንደማንኛውም ልታረግ ነው ሳውዲ ለንደኑ ቀርቶ ምን ልታረግ ነው ሳውዲ የምትሄደው
እኔ እንጃ ለንደን እንዴት ወደ ሳውዲ እንዴት አሰብሽ ብዬ ስላት እሱ ሌላ ቀን እናወራበታለን አለች። ቤተሰብ እንዲሰማ አልፈለገችም። ሌላ ቀን እናወራበታለን አለች። ፈጣሪ ነው ፈጣሪ። በእነዚህ ምስኪን ሽንት ቤት አጥበው ባመጡት ብር ወደ ለንደን ልትሄድበት ከዛ አንቺን ልትወስድሽ እናንተ በሰላሙ ሰዓት ሳትጣሉ ተስማምታችሁ ፈጣሪ ደግሞ አይቶ የእነዚህ ምስኪኖች እንዳይሳካ አድርጎት ነው የሚሆነው ኢንሻአላህ። ከዛ ያንን ብር እንዴት ነው ታዲያ ይሄኛው አንቺ ወደዛ መሄድ ከፈለሽ ብሩ ይመለስ አልኳት። ብሩ ይመለሳ ሌላ ቀን እናወራበታለን አለችኝና ዝም አልኩኝ። ሄደች። ልክ ስከድም ቢያንስ አንድ ሰው ስራ አለው የስራ ባልደረባ ከሆነች ኢትዮጵያ ስትመጣ የዚህ ቦታ ላይ እዛ ቦታ ላይ ስትወጣ እኔ እንግዲህ ወደ ሀገር ልገባ ነው ስራዬን ለቀኩኝ እንግዲህ ወደ በፈለጋችሁት ቦታ ላይ ተቀመጡ ብላ ለልጆች ማስተናበት አለባት የለባትም? የስራ ባልደረባ ከሆነ እውነት ማለት ነው እውነት ሁለታችንም ኃላፊነት ካለብን እኮ እንደዛ እሷ ገና አንቺን ሄዳለሁ ብላ ስትልሽ አንቺ ፕሮቴክት አርግሻት ከቨር አርግሻት አንቺ ደበቅሽላት እንጂ ኖ ቁጭ ብለሽ ልጆቻችንን ሰብስበን እዚህ ቤት የሚኖሩትን ብራቸው ለእያንዳንዳቸው በእጃቸው ተሰጥቷቸው ነው ነፃ ወጥተሽ ቻው ብለሽ ተሰናብተሽ የምትሄጂው ልትያት ይገባ ነበር። አንቺ ልጆቹን እኔ እሰጣቸዋለሁ እኔ ያለው ስላልሻቸው በአንቺ ስለተማመኑ የቤቷ ባለቤት አከራይዋ አንቺ ስለሆንሽ አንቺ ስለመኑ ስትሄድ ዝም አሉ እንጂ ማንም በላቡ ማንም አይደራደርም። እነዚህ ሰዎች ላባቸውን ጠብር ግፍ አድርገው መዳም ገላምጣቸው ያመጡት ብር ነው። ማንም በብሩ በሐቁ በላቡ ማንም አይደራደርም። ገባሽ? ኡኡ ብለው ከተያዝንም አብረን ተይዘን እንገባታለን ብለው ኡኡ ብለው ጉሮሯን አንቀው ይቀበሉ ነበር። ግን እነሱ ምን አገባቸው ስለሷ? እነሱ የሚያውቁት አንቺን ነው። የቤቷ ባለቤት አንቺ ነሽ። ገባሽ? ስለዚህ እያመጡ በእጅ የሚሰጡት አንቺን ነው። እነሱ እኮ የሚያውቁት ሁለታችንም እንደሆነ ነው። ገብቶሻል? እኔ አሁን እዚህ ላይ እየነገርኩሽ አለሁን እኔ እዚህ ቦታ ላይ ሁለታችንም ኃላፊነት እንዳለብን ነው የሚያውቁት። ግን እኔ አሁን እያልኩኝ ያለሁት በዛን ሰዓት እኔ አሁን አንቺ ራስሽን ለማምለጥ ላልሽ ነገር ነው እየመለስኩልሽ ያለሁት። እንዴት ነው ሁለታችንም እዛ ቦታ ላይ ኃላፊነት እንዳለብን ሁሉም ሰው እንደሚያውቀው ቢያንስ ሰሚራ እኔ እንደዚህ ነው ለህር ነው የእነዚህ ልጆች ብር አንቺ ነሽ የምትከፍለው እየሰራሽ ማለቱን ትታ ሌላ ብር ለራሱ እኮ እንዲሰጥ እንዲልክላት ነው የነገረችኝ። እያንዳንዱ ነገር ፋጡማ የሆነ ነገር ተነፈሰኝ ማለት ሰሚራ እሺ ነው የምለው። ሁሉም ሰው ይመሰክርልኛል ለዚህ። ፋጡማ እዚህ ሀገር ኢትዮጵያ መጥቼ ሳውዲ እስከሄደችበት ለራሱ ስናወራ ማለት ነው እሷን አትጠይቁ እኔን ጠይቁ ነው። ወደ ኢትዮጵያ መጣሽ? እሷ አንቺን ሰታ መጣች። አንቺ እንዴት መጣሽ? እኔ በድንገት ነው። እሷ ጓደኛዬ ጋር አለች ጎንደር ላይ እሷ ጋር ነው አጋጣሚ ሱቅ ልንሄድ ስንል የተያዘ ነው። ማን ጠቁሙባችሁ? እንግዲህ ያለው ዓለም ግማሹም ተጠቁመው ነው ይባላል፣ ግማሹም ደግሞ እንደዚሁ አጋጣሚ ነው ይባላል። አላወቅኩትም እስካሁን። ይሄንም ነገር ተናገር በድንገት ተይዘሽ ስትሄጂ ምንም ነገር አልያሽ? የተያዘ ነው በር ላይ ነው እንጂ ቤት ውስጥ አይደለም የተያዘ ነው። በር ላይ ነው። እሱንም በጥቆማ ነው እየተባለ ነው። ገና እሱንም ማጣራበትም ያው ቀስ ብዬ እሰጠዋለሁ። ቅድሚያ የልጆቹን ብር ነው መስጠት የምፈልገው። ስለራሴ በጣም ብዙ የምጠይቀው ነገር አለ። ስትወጪ ልጆቹ ምን ቀሩ? ቤትሽ እንዴት ሆነ? አንቺ በድንገት ተይዘሽ ስትሄጂ ያው እሷ ይቺ አሁን ፀሐይ ናት የመጣችው። ማታውን ደወልኩላት እንደዚህ ተይጃለሁ ስላት ወጣች ከስራ ወጥታ 15 ቀን ቤቱን ጠብቃ እኔ ወደ ሀገር ስገባ እንደገና ወደ ስራ ተመለሰች። እሷ ቤቱን ጠብቃ ማለት ነው። አሁን የሺ ቤት ጠበቀች ማለት ልጆቹ አሁን ማን ነው ኃላፊነት የሚወስደው ስለ ልጆቹ? ማለት ቤቱ ፈረሰ ተበታተኑ ወይንስ ስቲል አለብን? አሁንማ ወጥተዋል። እዛ ቤት ያንን ቤት ለቀናል። ልጆቹም ተከራይተው ለብቻ የሚኖሩት ቢያንስ ትንሽ ጊዜ በኋላ ማለት ነው። የተወሰነ እሷ አንድ 15 ቀን ጠበቀችልኝ። አንድ ደግሞ የሰፈሬ ልጅ አለ እሷ አንድ 4 ወር ጠበቀች። ያችን እንኳን ለራሱ ያስቀመጥንበትን ብር ለራሱ አልተሰጣትም። የሚገርምሽ 4 ወር ሙሉ ቤት ጠበቀች። ቤቱ ስቲል ባንቺ ኃላፊነት ውስጥ ነው ማለት ነው። እየጠበቁልሽ ነው። ኦኬ። ታዲያ በየሳምንቱ በየወሩ 50 ዲናሩ ማን እየተረከበልሽ ነው? ከመዳሞቹ አለ እዛም እየረከባለ እሱ ይቀበላል። ስራዬም እንደዚሁ ክፍት ነው በስልኬ ማለት ነው። እና 15 ቀን እሷን ቤት ጠበቀችልኝ። ቃይ ሰትራ ወደ ሀገር ላከችልኝ። ቤቱን እንደዚህ ነው የተሰጠች። በቃ ምንም ምክንያቱም የዛን ሰዓት ምንም ክፍተት የለማ። እያንዳንዱ ነገር አለ። ኢትዮጵያ ለራሱ መጥቼ ታድለሻል። ተይዘሽም ገብተሽ ቢዝነስሽ አልቆመም። ብርሽን ከመዳም የሚለቅምልሽ አለ። በየወሩ 50 ዲናር ቤትሽን የሚጠብቅልሽ አለ። ስለዚህ አንቺ ከኩዌት እንዳልወጣሽ ቁጠሪው። አንዳንድ ጊዜ ምን አለ መሰለሽ እኔ ልጆች ጋር አሁን እሷ 15 ቀን ሙሉ ስራዋን ፈትታ እኔ ጋር ስትቀመጥ ለኔ ክፉ ነገር የላቸውም። ለኔ ክፉ የሚል ሰው አንድ ሰው አይመጣም። እኔ አሁን በፋጡማ ላይ የራሴ ክፉ እንደተነሳሁባቸው እንጂ ማለት ነው ለሰሚራ እኔ ነኝ ክፉ ይሄን ገሌ ክፉ አረገችብኝ ክፉ እንደዚህ አልታዘዘችኝም፣ አንግባባም፣ አንረዳዳም እምላለች ማንም የለም። ማንም
ገብቶሻል? ማንም የለም። አሁን ባለሁበት ሰዓት ለራሱ ብዙ ነገር ብዙ ችግሬን ብዙ ደስታዬን እያወቁ ደስታዬንም ችግሬንም እየተካፈሉ ነው ያሉት። ማሻአላ በደህና ጊዜ። ስለዚህ አሁን ጥሩ ሰው መሆን ይሄ ነው ጥቅሙ። ስትወድቂ ሰዎች ያነሱሻል ወይ መጨረሻ እኮ ታዲያ ጥሩነትሽን በጥሩ መመለስ አለብሽ። አይባይ እዚህ ቦታ ላይ ጥሩ ሰው ለዋለልሽ ብዙ ነገሮች ማንራሳቸው ቀኖች ያሳልፈናል። ምንም ባለስራ በሆንም ማለት ነው ገንዘብ በማጣት ብዙ የወደቁበት አደጋ ነበረ፣ ብዙ ህመም ነበረብኝ በዛን ሰዓት ማለት ነው። እኔ ተወለዱኝ ሀዴሞች ቤተሰቦች በብዙ ነገሮች ያነሱኝ ልጆች አሉ። በቃ ይሄ ነው ብዬ መግለጥ የማልችለው የማረሳው። ግን ለዚህ ደግሞ ምላሽሽ በአግባቡ ላደረገልሽ ሰው በቃ ሌላ ማድረግ ቢቀር በሐቁ መመለስ። አየሽ ልቡን ሳትሰብሪ ገንዘብ ማለት ነው። ለምን ጥሩ ለዋለልሽ እንደዛ ነው። እኔ 10 አመት ቀርቶ ባሁን ሰዓት በቃ አመት ለራሱ በሰላም የሚኖር ሰው የለም እኮ አይደለም 10 አመት 12 አመት። እኔ ኮይት 14 አመት ነው የኖርኩት። 14 አመት ስኖር እገሌ ክፉ ናት እገሌ ለኔ ክፉ ነው የምለው ሰው በወንድ በሴት ብጠሪልኝ የለም። ለዚህ ግን አሁን እነዚህ ልጆች በተለይ አሁን እየተጎዱ ያሉት ለኔ በቃ ይሄ ነው ብዬ መግለጥ የማልችለው በላይ ውለታ የዋሉ ልጆች ናቸው እያለቀሱ ያሉት ማለት ነው። አሁን እነዚህ አሁን ስራ አስገቢና የሚሉ ልጆች አሉ። እነሱ ቢገቡ አሁን ድረስ ሀጎኔ ናቸው እንጂ ወይንም እነሱ ጋር የሆነ ነገር አሳድረውብኝ ምናምን አይደለም። ስንኖርም በፍቅር ነው የኖርነው። አሁን ግን ይህች ላይ ተቀረብና ገንዘባቸውን ያጠፋችውን አምና ገንዘቡን ያንን ነገር እኔ በምን ምክንያት ያንን ገንዘብ እንደወሰደችው በቃ እኔ እኮ የዛችን ቁጥር እኮ አገኘቸዋለሁ። የሚገርምሽ የሄደችበትን ብሩ ተቀየረ የተባለበትን ቁጥር አገኘቸዋለሁ፣ ግን አልደወልኩላትም። ለምን መጀመሪያችኛይቱ ጋር ልነጋገር ብዬ ለዛውም በእናንተ በህዝብ ፊት ካልሆነ በቀር በግል አሁን እዚህ ጋር አሽቀል ባህር የምትባል አስገቢኝ እያለች ነው። ቅድም አላስገባሻትም ማለት ነው። እሷ ለራሱ ልታነጋግረን ሞክራለች። ግን እኔ ቢያንስ እኩሌታዬ ነው ትላለች። የሚገርምሽ አንዱን ትቼ አንዱን ሆነብኝ እንጂ ሂሳብስ እኔ ኢትዮጵያ መጥቼ ያወጣሁት ወጪ ይታይ እስቲ አንቺ ምን ከፍለሻል? አንቺ ባለ ስራ ከሆንሽ ስራሽን እስቲ ንገሪኝ። ልጆቹ በቃ ገሌ እኮ የኔ ናቸው አስገባሽልኝ እንጂ ብሩ የራሴ ነው ብለሽኝ የለ ቃል ገብተሽልኝ የለ እንደ በይኝ አልኳት። ስራሽ እዛ ቦታ ላይ ምንድነው? ያንቺ ኃላፊነትሽ ንገሪኝ። ኢትዮጵያ መጥተሽ አልጠይቅሽም። እዛ እያለ ለራሱ 2018 19 ጀምረን ስራሽ ምንድነው ንገሪኝ ኃላፊነትሽን ብዬ በእነሱ ፊት ስጠይቃት እዛ ተዘርግቼ ታዲያ በነፃ ልትቀመጣ ማረሽ እንዴ አለችኝ። እሺ ተቀመጭ አልልሽም። ለምሳሌ ጸሐፊ ነሽ፣ የልጆች ተቆጣጣሪ ነሽ፣ የልጆች ምግብ አብሳይ ነሽ፣ ልጆች ወደ ሱቅ ምናምን ሲሄዱ በቃ ይሄን አርጊልኝ ብዬሻለሁ። ከዛ ምን አለችኝ? ዳገት ቆፍረሽ አመጣሽው መሰለሽ እንዴ አለችኝ። ለዛውም በልጆቹ ፊት ያቸው ልጆቹ አሉብኝ በእነሱ ፊት እንደዚህ አለችኝ። ይሄ ይባላል። አሁን አንቺ የሥራ ባልደረባ ካሆንሽ ሀቢባ ስራሽ ምንድነው? አንቺ አብረን ስንኖር እንደዚህ ነው ብዬ ስጠይቅሽ መናገር ነው ያለብሽ? ወላ አዛ ተዘርግቼ በነፃ ልቀመጥ አማራሽ እንደ ነው የምትይኝ? እኔ ያልገባኝ ነገር ኦኬ የሥራ ባልደረባሽ ናት፣ ግን የምታገኙት ጥቅም ለምሳሌ አንቺ 15 ልጆች ቢኖሩሽና እሷ 12 ልጆች ቢኖሯት እሷ በ12ቱ ከመዳሟ ቀጥታ ታገኛለች፣ አንቺ ደግሞ ከ15ቱ ከመዳሟ ቀጥታ ታገኛለሽ እንጂ ደሞዝ ወይ አንቺ የምትከፍያት ወይ እሷ የምትከፍልሽ ነገር የለም። በስማ እኔ የምሰራውን ስራ እኩል ነው የምንካፈለው ስልሽ ደግሞ ብር ለራሱ አሁን 2 አመት ባልሞላ ቤት ሰራች ጅብላሷን ቤት ሰራች 2 አመት ባልሞላ ሀቢባ በቃ ይቅርታ አድርጊልኝ። እኔ ብቻሽን መኪያ ላምንሽ አልቻልኩም። ምክንያቱም ቤት አስጠግተሻት ስራ ሰጥተሻት እሷ ልጆች እያስጠፋች ስራ ሰጣዋት ማለት ልጆች እያስጠፋሽ አምጪ እኔ ልጆቹን ስራ እሰጥሻለሁ አልሻት። ስራ እየሰጠሻት እሷ ከመዳን በየወሩ 50 ዲናር በኢትዮጵያ በወር 30,000 ብር በአንድ ሰራተኛ እያገኘች አንቺ ስራ ሰጥተሻት ምንም ሳትጠቀሚ ኮሚሽን ሳትካፈያት ቤትሽ እያኖርሻት ገንዘቡን ልጆቹ ባደራ የሚያስቀምጡትን አንቺ ጋር እየሰጠሻት ይሄ ሁሉ ነገር እኔ ማመን ስለማልችል ጥረት ልጅቷን ፕሊዝ ቀላል እኮ ነው። የለችም መሰለኝ ኦንላይን አትገባም። ቀላል እኮ ነው። ለምን ታውቂያለሽ? ለ3 አመት ያህል እኮ ስራ ሰራች። ፎቶን ስንለጥፍ ትመጣለች። ችግር የለውም። እሺ እንደዛ ቤት ማንዳት ትችላለች፣ መደወል ትችላለች እኮ በቀጥታ ታችን ቀጥታ እዚህ ጋር እኛ እየሰማን ደውይላት ቀጥታው መመኪያ
ምን አለ መሰለሽ አይባዬ ለ3 አመት ያህል ስራውን በአግባቡ ሰርታለች ብዬሻለሁኛ። ከዛ 2018 አካባቢ ልጆቹ ሲበታተኑ እኔ አሁን ቀላል ነው በቃ ልጆቹ አሉ አይደል? ልጆቹ ሲኖሩ እገሌና እገሌ ስራዬ ናቸው፣ ልጆቼ የኔ ናቸው፣ ስራዬ ይሄ ነው ብላ በእነሱ ፊት አልመለሰችልኝም እስካሁን አይደል? አሁን በእናንተ ፊት እንድትመልስልኝ ነው የምፈልገው። ስራዋን አስቀምጣ ገቢዋን መቀነስ፣ ገቢዬን መቀነስ፣ የቤት ኪራይን መቀነስ ቀላል እኮ ነው። ወይኔ በእነዚህ ልጆች ናቸው ያሳዘኑኝ። ሀቢባ እኛ እኮ ይሄን አሁን የምታወራውን ሁሌም እንደዚህ ነው የምታወራ። እኛ ይሄን መሮና ወደ እናንተ የመጣን ምንም መፍትሄ አይሰጡሽም። እንደዚህ ነው የሚያወሩት። አሁን ስትመጣ የሚያች ይችን ነው ወሬ የሚደግሙልሽ። እንደዚህ ነው የሚደጋገሙት። ምንም ብር አይሰጡንም እነሱ። እነዛን መጀመሪያ ተስማምተው የገቡበትን ጉዳይ አሁን ብር ሲያዙ ይጣሉልሻል። አሁን የሆነ የ2018 ምናምን የ2019 ያሉ የወደፊት ይጎረጉሩልሻል። እኛ ደግሞ የምንፈልገው አንቺ ንገሪን፣ አንድ ቤት ስትኖሩ እንትና ሰሚራ ፋጡማ ያለቻትን ሁሉ እሺ ነበር የምትለው። ደውልላት። አዎ ደውልላት። እሺ አንድ ጊዜ እንትኑን ሊያጠፋብኝ ነው ግን እዚህ ባር ይገርምደው ነይ በያት። ደውልላትና ቀጥታ ብቻ ቲክቶክ ላይ ነይ ነው የምትያት። ሌላ ምንም አትያትም። እየሰማንሽ ሀያ ቋንዴ ቁጥሯን ላውጣ ጠብቁ። ወይ ደግሞ እኔ እጠራታለሁ። ታዩ አትደውይላት። ነይ መኪ አትደውይ። ቁጥሯን ነው የምፈልገው። ቆይ ሞዴሬተር ላስ እኔ ነኝ የምጠራት። እሺ ሚውት እንዳታረግሽ፣ እንዳትደውይ፣ ሚውት እንዳትሆኚ። እሺ ያው ለቤቲ ቁጥርሽን ላኪላት። ኡመትያ የራስሽን ቁጥር ኦኬ። ከዛ እኔ ሀቢባ ነኝ ስልሽ ዋትስአፕ ላይ የዛችን ቁጥር ትልኪልኛለሽ፣ የፋጡማን ትልኪልኛለሽ። እሺ የሺ አቤት። ለቤቲ ቁጥርሽን ላኪ አንቺ። እኔ አዎ ዋትስአፕ አለሽ? አለኝ። ቁጥርሽን ላኪ። ሀቢባ ነኝ እልሻለሁ አሁን በኋላ ቮይስ ላይ። ኦኬ እንደ ኩንት ደላላ ግን ይሸቅል የለም እናንተዬ።